የእግዚአብሔር ቃል የጨለመውን የሚያበራ ነው። የእግዚአብሔር ቃል ያረጀውን የሚያድስ ነው። የእግዚአብሔር ቃል ፍርሃትን የሚያስወግድ፣ ብርሃንን የሚያጎናጽፍ፣ የሚያበረታ፣ የሚያጠነክር ነው። እዚህ ዓለም ምግብ ጠዋት መልተውት ለማታ ላይ ያገለግል ይችላል። የእግዚአብሔር ቃል ግን ለዘላለም ሕይወትን ያድላል። ስለዚህ ከእግዚአብሔር ቃላት አንዱ አሁን የጠቀስኩላቸው ትግሁ ወቁሙ በሃይማኖት አጥሩ ወታገዙ፣ ንቁ፣ በሃይማኖትም ቁሙ፣ ጎልምሱ፣ እንደገናም ጠንክሩ ይላል። ቅዱስ ጳውሎስ ነው ይህን ኃይለ ቃል የተናገረው። ቅዱስ ጳውሎስ ማለት ብርሃን ማለት ነው። ብርሃን ወረሰይኩከ ነዋየ ህሩየ ከመ ትጹር ስሜ በውስተ አሕዛብ፣ እነሆ ስሜን በአሕዛብ እንድትሸከም ለአሕዛብ ብርሃንን እንድታበራላቸው የወንጌል ችቦን እንድታቀጣጥልላቸው ምርጥ ዕቃ አድርጌያለሁ ብሎ ራሱ እግዚአብሔር የመሰከረለት ሐዋርያ ነው። አለበታለሁ ስሙን እንግዲህ ሊቃውንት አባቶቻችን እንደነገሩን ሰርግዮስ ጳውሎስ የተባለው መኮንን ሀገር ሌላ የሚሰጠው ስጦታ እንኳን ቢቸግረው ያ ማለት ቢያንስበት የተሻለ ስጦታ ብሎ ስሙን ለግሶታል። ከዚያ በፊት እንደሆን ግን እግዚአብሔር ምርጥ ዕቃ፣ የተመረጠ የተቀደሰ የእግዚአብሔር ዕቃ ይኖራል። የእግዚአብሔር ዕቃ ተመልከቱት፣ ምርጥ ነው፣ የእግዚአብሔር ዕቃ ነው። ዕቃ እያንዳንዳችን ሰዎች በዚህ በትንቢተ ኢሳይያስ ምዕራፍ 44 ላይ 45 ላይ እንደተገለጸው እኛ ሸክላዎች ነን፣ እግዚአብሔር ሰሪያችን ነው። እኛ ዕቃዎች ነን፣ ባለቤታችን እግዚአብሔር ነው ይላል። ቅዱስ ጳውሎስም ይሄን ወስዶ ቅዱስ ጴጥሮስም በመልእክታቸው ደግሞ በደም በዋጋ ተገዝታችኋልና ለራሳችሁ አይደላችሁም፣ በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። በተመሳሳይ የእግዚአብሔር ዕቃ እንባላለን እና ምናልባት ቅዱስ ጳውሎስ ለየት የሚለው ግን ምርጥ ዕቃ ነው። እኛም ፍጥረት አንትሙሰ ፍጥረት ሮያን፣ እናንተ የተመረጣችሁ ትውልዶች የተመረጣችሁ ፍጥረት ናቸው ተብለናል። የመጠቀም ያለመጠቀም ጉዳይ ግን ያለያየናል። ሐዋርያው ቅዱስ ጳውሎስ ታዲያ ምርጥ ዕቃ እንደተባለ የዘለቀ እስከ ፍጻሜ ድረስ የታቀደለትን ዓላማ ያሳካ ምርጫውን ተቀብሎ በምርጫው የተጠቀመበት ታላቅ ሐዋርያ ነው። ዕቃ እንደምታውቁት የራሱ የሆነ ሐሳብ የለውም። ባለቤቱ ለፈለገው ዓላማ ያውለዋል። ቅዱስ ጳውሎስ ደግሞ የራሱን ሐሳብ ሳይሆን የሚናገረው መንፈስ ቅዱስ ያቀበለውን የእግዚአብሔርን ቃል ይናገራል። ወአኮ ዘነሳይክዎ እምኀበ ሰብ ወኢመሃሩኒ ወሰብ፣ እኔ ይላል ቅዱስ ጳውሎስ በዚህ በገላትያ መልእክቱ የማስተምረው ስለ ሰው አይደለም፣ ትምህርቱንም የተቀበልኩት ከሰዎች አይደለም፣ ሹመቱንም የሰጠኝ እግዚአብሔር ነው፣ ቃሉም የእግዚአብሔር ነው፣ የምናገረውም ስለ ራሱ ስለ እግዚአብሔር ነው ይላል። ተመልከቱት፣ ምርጥ የእግዚአብሔር ዕቃ መሆን ማለት ዕቃ ያሸከሙትን እንደሚሸከም ሁሉ ዕቃ ማለት ደግሞ ወይም የእግዚአብሔር ሰው ማለት ደግሞ የእግዚአብሔርን ቃል የሚሸከም የእግዚአብሔርን ቃል የሚናገር ስለ ራሱ ዝና ስለ ራሱ የልቡን ምኞትና ፍላጎት ሳይሆን ስለ ሰዎች ማንነት ሳይሆን ስለ እግዚአብሔር አንድነትና ሶስትነት ስለ አንድ ልጁ አዳኝነት ቤዛነት ያስተምራል። ስለዚህ ቅዱስ ጳውሎስን ምርጥ ዕቃ የሰበከ ዓለምን በወንጌል ያጥለቀለቀ መናፍቃንን የጨለመባቸውን ወደ ብርሃን የሳበ የእግዚአብሔር ምርጥ ዕቃ ነው። ቅዱስ ጳውሎስ እንደሚታወቀው ከሌሎቹ ሐዋርያት ከ12ቱ ጋር ሳይሆን ጌታ ካረገ ከ8ኛው ዓመት በኋላ የተነሳ በቀደመ ግብሩ አሳዳጅ ቤተ ክርስቲያንን የሚያሳድድ ክርስቲያኖችን ከዋሉበት አላሳድር ካደሩበት አላውል የሚል ለሕገ ኦሪት ቀናው የሚል አይሁዳዊ ነበረ። ራሱን እንደተናገረው በኋላ ግን የክርስቶስ ብርሃን በራለትና
ወደ ደማስቆ ሲሄድ ደማስቆ ሊደርስ ጥቂት ሲቀረው የክርስቶስ ብርሃን ድንገት ብልጭ ያለ እንደ መብረቅ በዚያ በእርሱ ላይ የነበረውን ግና ኦሪት ጨለማውን ከእርሱ ገፈፈለት። ብርሃኑ በልቡናው ተሳለበት። ጌታዬ ምን እንዳደርግ ትወዳለህ አለው። ጌታን ሂድና በከተማው ሐናንያ የሚባል ከሰብዓ አርድእት አንዱ አለ፣ እርሱ የምታደርገውንና ድህነትን የዘላለም ሕይወትን የምታገኝበትን ይመክርሃል ብሎ ላከው። እርሱም አጠመቀው፣ ሐዋርያ ሆነ። ቅዱስ ጳውሎስ ከሌሎቹ ሐዋርያት የሚለየው ሌሎቹ ሐዋርያት ምናልባት በዕፃ የደረሳቸውን ሀገር ያስተምራሉ፣ ምናልባትም ሁለት ሶስት ክፍለ ሀገርን ሊያስተምሩ ይችላሉ። እርሱ ግን በአራቱ ማዕዝነ ዓለም 4 ጊዜ ያክል ዓለም አቀፋዊ ሐዋርያዊ ጉዞ አድርጎ ወንጌልን የሰበከ ሐዋርያ ነው። ምናልባት ወንጌልን ሲሰብክ ግን ብርሃኑን ሲገልጥ ግን የጨለማ አበጋዝ ታላቁ ዘንዶ ዲያብሎስና ግብረ አበሮቹ ብርሃንን ስለማይወዱ ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌል እንደተናገረው እስመ ዘእኩይ ምግባሩ ይጸልይ ብርሃነ፣ ስራው ክፉ የሆነበት ስራው ጨለማ የሆነበት ሰው ብርሃንን ይጠላል። ወኢይመጽእ በብርሃን ከመ ይትከሰቶ ምግባሩ፣ ስራውም እንዳይገለጽበት ወደ ብርሃን አይመጣም እንዳለው ብርሃን ሲገለጥ ቅዱስ ጳውሎስ የወንጌልን ብርሃን ሲያቀጣጥል የጨለማው ሰራዊቶች በእርሱ ላይ ተነስተው ብዙ መከራን አድርሰውበታል። ቢሆንም ግን ስለ ክርስቶስ ሲል ስለ እግዚአብሔር ሲል ብዙ መከራውን ታግሶ ተቀብሎ ምዕመናንን ከጨለማ ወደ ብርሃን የመራ ታላቅ ሐዋርያ ነው። ቅዱስ ጳውሎስ በመጨረሻም ቢሆን ራሱን እንደተናገረው ሃይማኖቴን ጠብቄአለሁ፣ ሩጫዬን ጨርሻለሁ፣ ሰናየ ገድለ ተጋደልኩ፣ በጎውን ገድል ተጋድያለሁ፣ እንከሰ ጽኑዕ ሊተ አክሊለ ጽድቅ ዘይአሴኒ እግዚአብሔር። እንግዲህ ወዲህ እግዚአብሔር ለእኔ በመከራ ለተፈተንኩት፣ በሃይማኖቴ ለጸናሁት፣ መልካሙን ገድል ለተጋደልኩት፣ ሩጫዬን ለጨረስኩት የጽድቅ አክሊልን አዘጋጅቶልኛል ብሎ የመሰከረ እንደመሰከረው እግዚአብሔር ክብሩን ያወረሰው የዘላለም ሕይወትን የሰጠው የማይጠፋ ስም በቤቴ በቅጽሬ የማይጠፋ የዘላለም ስም እሰጣቸዋለሁ እንዳለው የማይጠፋ ስምን የሰጠው ታላቅ ሐዋርያ ነው። ቅዱስ ጳውሎስ ሳለ በሕይወት ማስተማሩ ብቻ ሳይሆን ከሞተ በሰማዕትነት ካረፈም በኋላ ቅዱስ ጳውሎስ ምዕመናን የምንገለገልባቸውን ለዘላለሙ ሕይወት የምናገኝባቸውን የሕያው የእግዚአብሔር ቃልን የተሸከሙ 14 መልእክታትን ጽፎ ያስረከበ ሐዋርያ ነው። ከ14ቱ መልእክታት አንዱ ታዲያ ይህ የአንደኛ ቆሮንቶስ መልእክቱ ነው። ቆሮንቶስ የትምህርቱ ዋና ሐሳብ የምትይዝልን የትምህርቱ ዋና ሐሳብ በሃይማኖት እንድንጸና፣ መጽናት ብቻ አይደለም እንድንነቃ፣ መንቃት ብቻ አይደለም መከራውን እንድንታገስ፣ መታገስ ብቻ አይደለም እንድንጎለምስ በክርስትናችን። በጥቅሉ በክርስትና ማደግ እንዴት ነው፣ በክርስትና ሕይወት እንዴት መኖር እንችላለን የሚለውን ለማሳየት ነው። ታዲያ ይህች ቆሮንቶስ ቅድም እንዳልኳችሁ ርዕሳችን አንደኛ ቆሮንቶስ ምዕራፍ 16 ቁጥር 13 ነው ብያችኋለሁና ቆሮንቶስ የአሕዛብ ከተማ ነች። ቆሮንቶስ የአካያ ሁለተኛ ከተማ ስትሆን እጅግ የዓለም ባለጸጎች የሚባሉት ለንግድ አመች ቦታ ስለነበረች በዓለም ያሉ ዝነኞች ባለሀብቶችና ነጋዴዎች የከተሙባት የሰፈሩባት ገናና ከተማ ናት ቆሮንቶስ። ቆሮንቶስ የባለጸጎች ከተማ፣ ታዋቂና ዝነኛ ከተማ ከመሆኗ የተነሳ የሕዝቧ ቁጥር እጅግ በጣም ብዙ ነበረ። ሕዝቡ ከመብዛቱ የተነሳ ደግሞ አላስፈላጊ የሆኑ ታላላቅ ኃጢአቶችና በደሎች ይፈጸሙባት የነበረች ከተማ ናት ቆሮንቶስ። ይሄ በደል በተለይ ከጥንት ይዘውት ያለፉት ክርስቲያኖች ሳይሆኑ የተቀበሉት ወይም ይዘውት የኖሩት ማንነት፣ ባህላዊ አምልኮ፣ ወግ አጥባቂነት
ይሄ ስርዓተ ጣዖት የጣዖት ባህል የተዋረሳቸው ህዝቦች የነበሩበት ከተማ ነው። ቆሮንቶስ የዝሙት መናኸሪያ የነበረች፣ ቆሮንቶስ ብዙ ግፍና አመፅ ይሰራባት የነበረች፣ ቆሮንቶስ ለባለጸጎች ምቹ ለድሃዎች ደግሞ አስቸጋሪ ከተማ የነበረች፣ ቆሮንቶስ ያላቸው የሚኖሩባት እና ጻድቃን ማስወገድ ያልተቻላቸውን ያንን መርገም አንስቶ አስተኀፈረ ኃጢአተ በዲበ ኃጢአትን በምድር ላይ አሳፍሮ ወሰአረ መርገመ በዲበ ዕፀ መስቀል በመስቀል ላይ ያንን በእናንተ ላይ ለዘላለም ይኖራል ተብሎ የተፈረደብንን ፍርድ አስወግዶ ወአብጠለ ሞተ በውስተ ሲኦል በመቃብር ፈርሶ በስብሶ መቅረትን አስወገደ። ቅድም መምህራችን ሲሉት እንደነበረው ትንሣኤን አበሰረ። በሞቱ ለሞት ደምሰሰው። ያንን ቅዱስ ዮሐንስ አፈወርቅ ሊቁ ብዙኃን ነቢያት ወጻድቃን ሞቱ ወሞቶሙሰ አልቦ ዘበቋ ወአልቦ ዘበቋ ሞቶሙ። ብዙ ነቢያት፣ ብዙ ጻድቃን፣ ብዙ ቅዱሳን ደጋግ ሰዎች ዓለም ከተፈጠረ ጀምሮ ሙተዋል ከአቤል ጀምሮ። ነገር ግን የአቤልን ደም፣ የሌሎቹም ነቢያት ደም፣ የሌሎቹም ቅዱሳን ደም ሞትን ማስወገድ ያንን በሰው ልጆች ላይ የተጫነውን የባርነት ቀንበር ማንሳት ነፃ ማውጣት አልቻለም። ታዲያስ ከአቤል ደም የሚሻለው ደም፣ ከአቤል ደም ይልቅ የሚጮኸው የክርስቶስ ደም ነዋ በግዑ ለእግዚአብሔር ዘየአትት ኃጢአተ ዓለም ወያሴስን የዓለሙን ኃጢአት የሚያስወግድ ፈጽሞ የሚያጠፋ የአንድ በጉ የኢየሱስ ክርስቶስ ደም ያንን መርገም አስወገደ ብሎ ቅዱስ ጳውሎስ ሕይወት የሚገኘው ዘየአምን በወልድ በሕይወት ዘለዓለም በወልድ ያመነ የዘለዓለም ሕይወት አለው ዮሐንስ 3:18 በወልድ ያላመነ ግን የዘለዓለም ሕይወት የለውም። እንዲያውም ወድአ ተኮነነ እስመ ኢአምነ በአሐዱ ወልደ እግዚአብሔር በአንድ በእግዚአብሔር ልጅ በኢየሱስ ክርስቶስ ስላላመነ አሁኑ ተፈርዶበታል ብሎ ከዚያስ ክርስቶስ ራሱ እንደተናገረው ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይፈረድበታል ብሎ ስለ ጥምቀቱ የሰበከ የጌታን ሥጋና ደም ተቀብሎ የሰው ልጅ የዘላለም ሕይወትን ማግኘት እንደሚችል በገነት የተተከለው የዕፀ ሕይወት ምትክ በዕፀ ሕይወት ፈንታ ለሰው ልጆች የተሰጠ ያ የዘላለም ሕይወት የሚገኝበት አዲሲቱ ከተማ ጽዮን የምትገኝበት ያ ደምና ሥጋ እንደሆነ አስተማረ። የቆሮንቶስ ነዋሪዎች ታዲያ የሐዋርያው የቅዱስ ጳውሎስን መልእክት የሐዋርያው የቅዱስ ጳውሎስን ትምህርት ሰምተው የጌታን ወንጌል ሰምተው የወንጌሉ ብርሃን በልቡናቸው ተስሎ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ጣዖትን ትተው ወደ እግዚአብሔር ተመለሱ። ከጨለማ ወደሚደንቅ ብርሃን፣ ከድቅድቅ ጨለማ ወደሚደነቅ ብርሃን መጡ፣ ተሻገሩ። እንዲሁ ነው ከባርነት ወደ ነፃነት ተሸጋገሩ። እንዲሁ ነው አመኑ፣ ተጠመቁ፣ ክርስቲያኖች ሆኑ። ባጭሩ እኒህ ክርስቲያኖች ታዲያ በቆሮንቶስ ከተማ ሲኖሩ ቅዱስ ጳውሎስ አስተምሯቸው ጥቂት ዘወር ካለ በኋላ ያ ጥንት አብሯቸው ያደገው ማንነት፣ ባህላዊ አምልኮ፣ ጣዖታዊ ስርዓት፣ ክርስቲያናዊ ስነ ምግባር አብሯቸው ስለቀጠለ ቅዱስ ጳውሎስ መልእክት እንዲጽፍ ግድ ሆነበት። ቅዱስ ጳውሎስ መልእክቱን እንዲጽፍ በዋናነት ያስገደዱት ምክንያቶች አንደኛ ቅድም እንዳልኳቸው ከአምልኮተ ጣዖት የመጡት ክርስቲያኖች፣ ከይሁዲነትን የመጡት ክርስቲያኖች፣ ከአረሜነት ከእምነት የለሽነት ከባህላዊ እምነት የመጡት ሰዎች
እንደገና የነበሩበትን ያን ባህላዊ ማንነት ይዘው መንቀሳቀስ ጀመሩ። ለጣዖቱ ያደርጉት የነበረውን ስርዓት ወደ እግዚአብሔር ቤት ይዘውት ቀረቡ። ክርስቶስ ደግሞ ብርሃንን ራሱ ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 6 ላይ እንዲህ ብለዋል። መኑ ዘደመሮ ለብርሃን ምስለ ጽልመት፣ ብርሃኑን ከጨለማ ጨለማውን ከብርሃን የሚያቀላቅለው ማን ነው? የለም። ክርስቶስንስ ከቤልሆር ጋር ከሰይጣን ጋር የሚያመሳስለው ማን ነው? ሰይጣን ፍጡር ነው፣ ክርስቶስ ፈጣሪ ነው። ተሰዋት ክብር ምስጋና ይግባውና ክርስቶስ የዓለም ፈጣሪ ነው። ክርስቶስ ቅድመ ዓለም የነበረ ቀዳማዊ ቃል ነው። ክርስቶስ ከሦስቱ አካላት አንዱ አካል ነው። ክርስቶስ ዓለማት የጸኑበት የእግዚአብሔር ቃል ነው። ክርስቶስ ከሰማየ ሰማያት ወርዶ ዓለምን በደሙ ፈሳሽነት የቀደሰ ነው። ሰይጣን ግን ሰዎችን የገደለ ነው። ሰይጣን ግን ሰዎችን ያሳደደ ነው። ሰይጣን ሞትን ሳይሆን የሰጠው ሞትን ነው። ክርስቶስ ግን ሞትን የሰጠ ነው። ሰይጣን ከባርነት ሳይሆን ነፃ ያወጣው ወደ ባርነት ቀንበር ነበር የሰው ልጆች የሳበው። ክርስቶስ ግን ከባርነት ነፃ ያወጣ አምላክ ነው። ሰይጣን በሰው ልጆች መልካም እንዲሆን አይፈልግም። ክርስቶስ ደግሞ የሰው ልጆች ክፉ እንዲሆንባቸው አይፈልግም። ስለዚህ ሰይጣንና ክርስቶስን የሚያመሳስላቸው አንድም ነገር የለም። ሰይጣን ከራሱ የሆነ አንዳች ነገር የለም ከክፋት በቀር። ክርስቶስ ግን ሁሉ በእጁ ሁሉ በደጁ ነው። ክርስቶስ ሁሉን በመሃል እጁ የያዘ አምላክ ነው። ስለዚህ ክርስቶስና ሰይጣንን የሚያመሳስላቸው ማን ነው? ጨለማውና ብርሃኑንስ የሚያመሳስል ማን ነው? ከዚያስ ታቦትን ከጣዖት ጋር የሚቀላቅልስ ማን ነው? ታቦቱስ ለመንፈስ ቅዱስ አንተው ውእቱ፣ ታቦትም የተባላችሁ እናንተው የእግዚአብሔር ማደሪያዎች ናችሁ። ቅድም እንደሰማችሁት ቃሌን የሚሰማ ደግሞም የሚጠብቅ ቢኖር አለ እኔና አባቴ መጥተን እናድርበታለን። ጰራቅሊጦስንም እልክለታለሁ፣ ሦስታችንም እናድርበታለን። ምክንያቱም ሦስቱም አካላት ሥላሴ በተዋህዶ በሥላሴ፣ ሦስትነት በአንድነት፣ አንድነት በሦስትነት፣ ተጋብኦ ተከፍሎ በተጋብኦ፣ ያለመለየት አንድነት፣ ያለመጠቅለል ሦስትነት ያላቸው ናቸውና የሥላሴ ማደሪያ የሆነ ክርስቲያን በክርስቶስ ስም ክርስቲያን የሆነ በአብ በወልድ በመንፈስ ቅዱስ ስም የተጠመቀ ሁሉ የእግዚአብሔር ታቦት ይባላል። ተመልከቱት። ለነቢዩ ለኤርምያስ እግዚአብሔር እንዲህ አለው በትንቢተ ኤርምያስ በምዕራፍ 31 ቁጥር 31 ጀምሮ ወናሁ ይመጽእ መዋዕል እግዚአብሔር እሰር ሥርዓተ ሐዲሰ ለቤተ እስራኤል ወሕገ ሐዲሰ ለቤተ ያዕቆብ። እነሆ ለእስራኤል ወገኖች አዲስ ሕግን አዲስ ስርዓትን የምሰራበት ወቅት ይመጣል። ያ የብሉይ ኪዳኑ ስርዓት በድንጋይ ጽላት የተጻፈ ነበረ። በዕንቁም ይሁን በእብነ በረድ የተጻፈ ግዙፍ የሚዳሰስ ነው። አሁን ግን ምክንያቱም የሰው ልጆች የተፈጠሩት አኮሰን ዘተፈጥረ ከመይንመር በረቅ በቀለም አኮሰን ዘተፈጥሩ ከመይንመሩ በረቅ በቀለም ከመያጽነው ሃይማኖቱም በረቅ በቀለም አላይ ኖሩ ንጹሐነ ወቅዱሳነ ከመ መላእክተ እግዚአብሔር። የሰው ልጆች የተፈጠሩት በወረቀት በተጻፈ ሕግ ሳይሆን በልቡናቸው በተጻፈ ሕግ መንፈሳዊ ሕግ ነው ብሎ በነቢዩ በኤርምያስ እንደተነገረው ቅዱስ ጳውሎስን በዕብራውያን መልእክቱ ምዕራፍ 8 ላይ እንደተረጎመው አሁን በልቡናችን የጻፈው መንፈሳዊ ሕግ ነው። ከዚያ የተነሳ ደግሞ የተአምሩኑ ከመታቦቱ አንተው ለመንፈስ ቅዱስ የመንፈስ ቅዱስ ማደሪያዎች የእግዚአብሔር ታቦት የእግዚአብሔር ቤተ መቅደስ የምትባሉ እንደሆናችሁ አታውቁምን ይላል። ስለዚህ ተመልከቱት። አሁን የቆሮንቶስ ክርስቲያኖች ጨለማውን ከብርሃን ብርሃኑን ከጨለማ ክርስቶስን ከሰይጣን ሰይጣንን ከክርስቶስ ታቦቱን ከጣዖት ጣዖቱን ከታቦት መለየት ስላቃታቸው የጻፈበት አንደኛው ምክንያት ይሄ ነው። ሌላኛው ቅዱስ ጳውሎስ አንደኛ ቆሮንቶስን የጻፈበት ዋናው ምክንያት ደግሞ የቆሮንቶስ ክርስቲያኖች ይሄ ዝነኝነትን ከመፈለጋቸው የተነሳ ሁሉም እየተነሳ አስተምራለሁ ይላል። አባት ልጅ የአባቱን ሚስት እየቀማ ያገባል።
ተማሪ የመምህሩን ወንበር ገልብጦ እርሱ ይይዛል። ሁሉም መምህር ሁሉም አስተማሪ ነኝ አለ። እንዲህ አይነት ስርዓት አልበኝነት ሲነግስ ቅዱስ ጳውሎስ አይ እንደዚህ አይደለም ብሎ ለማስተማር ላከ። በኋላ ነግራቸዋለሁ። ሌላኛው ምክንያት ደግሞ ቅዱስ ጳውሎስ የጻፈበት ምክንያት የቆሮንቶስ ክርስቲያኖች በክርስትናቸው ያልበሰሉ ስለነበሩ የወንጌሉ ብርሃን በደንብ በልቡናቸው ስላልተቀረጸ ክርስትናቸው የጠነከረ የጎለመሱ ስላልነበሩ ምን አደረጉ? አንደኛው እኔ የጳውሎስ ነኝ ይላል፣ ሌላኛው እኔ የኬፋ ነኝ ይላል፣ ሌላኛው እኔ የአጵሎስ ነኝ ይላል፣ ሌላኛው እኔ የክርስቶስ ነኝ ይላል። እንዲህ ብለው ተከፋፈሉ። ግሩፕ የሚባል ነገር ፈጠሩ። የአድማ የሴራ ቡድን መሰረቱ። ታዲያ ቅዱስ ጳውሎስ ይሄ ቡድንተኝነት፣ ይሄ መከፋፈል አላስፈላጊ መሆኑን ለመግለጥ ይሄን ጽፎላቸዋል። ተመልከቱት። የቆሮንቶስ ክርስቲያኖች መጀመሪያ ያስተማራቸው ቅዱስ ጴጥሮስ ነው። ቀጥሎ ቅዱስ ጳውሎስ አስተምሯል። ቀጥሎ ቅዱስ አጵሎስ የተባለ ወንጌላዊ አስተምሯቸዋል። አሁን ተመልከቱት። ግማሾቹ እኔ መጀመሪያ ያስተማረው የኬፋ ተማሪ ነኝ ይላሉ፣ የኬፋ ተከታይ ነኝ ይላሉ። ግማሾቹ አይ የለም እኔማ የምሁሩ የጳውሎስ የምሁሩ የገመሩ የጳውሎስ ተማሪ ነኝ ይላሉ። ግማሾቹ ደግሞ አይ እኔ እሱ አይደለሁም የአጵሎስ ነኝ የዚያ የሊቁ የተርጓሚው ሊቅ የአጵሎስ ነኝ ይላሉ። ሌላኛዎቹ ደግሞ አይደለም እነዚህማ ፍጡራን ናቸው፣ እነዚህማ የክርስቶስ አገልጋዮች ናቸው፣ እኔ የክርስቶስ ነኝ ይላል። በዚህ ሲከፋፈሉበት ቅዱስ ጳውሎስ ምን አላቸው? እስአለክሙ አሐተ ቃለ፣ አንዲት ቃልን እጠይቃችኋለሁ፣ እስእለክሙ አንዲት ነገርን እለምናችኋለሁ፣ ከመ ትበሉ ኩልክሙ አነ ዘክርስቶስ፣ ሁላችሁም እኔ የክርስቶስ ነኝ እንድትሉ እለምናችኋለሁ። ምክንያቱም በውኑ ጳውሎስ ተሰቅለ በእንቲአክሙ፣ በውኑ ጳውሎስ ስለ እናንተ ተሰቀለን? ወበኑ አጵሎስ ወይስ አጵሎስ ስለ እናንተ ሞቷልን? ወይስ ጴጥሮስ ስለ እናንተ መከራ ተቀብሏልን? መከራ ተቀብሎ የሞተላችሁ በሞቱ ሞትን ያጠፋላችሁ ክርስቶስ ነውና እናንተ የክርስቶስ ደቀ መዛሙርት ናችሁ ለማለት ጽፎላቸዋል። በተለይ ቆሮንቶስ የዝሙት ከተማ ስለነበረች ዝሙት ደግሞ ከክርስትና ጋር አብሮ የማይሄድ ስለሆነ በሕግና በሥርዓት እንዲመላለሱ ወኩሎ ስሩዓ ወቁመ ወእሱነ ግበሩ፣ ሁሉንም በልክ በአግባብ በሥርዓት በደንብ አድርጉ ብሎ ለማስተማር ጽፎታል። አሁን ተመልከቱት። ቅዱስ ጳውሎስ ታዲያ መጨረሻ ጽፎ ሲጨርስ በመጨረሻው ምዕራፉ ሲመክራቸው እንዲህ አላቸው፣ ትግሉ ወቁሙ በሃይማኖት ወአጥብቁ ወተአገሱ፣ ንቁ በሃይማኖትም ቁሙ፣ ታገሱ፣ ጎልምሱ፣ እንደገናም ጠንክሩ ይላል። አሁን ተመልከቱ። ስንት ቃላትን ነው የምናየው? አንደኛ ንቁ፣ መንቃት ምንድን ነው? ሁለተኛ በሃይማኖት ቁሙ። ሃይማኖት ምንድን ነው? በሃይማኖት መቆመስ ምንድን ነው? ከዚያ ታገሱ፣ መታገስ ምንድን ነው? ከዚያ ጠንክሩ፣ መጠንክር ምንድን ነው? መጎልመስስ ምንድን ነው? ሁሉ ቃላትን ዛሬ ባድ እናያለን። እንዴት አበባችሁ አላችሁ? ወንበር አታችሁም? እንግዲህ ጠቦ ይመስለኛል እንጂ ወንበር አለ ወንበር አለቀ። የትምህርታችን ርዕስ ለማንኛውም ንቁ፣ በሃይማኖትም ቁሙ፣ ታገሱ፣ ጎልምሱ፣ ጠንክሩ። አሁን ተመልከቱት። መንቃት ምንድን ነው? የመጀመሪያውን ቃል እንየው፣ ትግሉ። ይሄ ቃል በተደጋጋሚ በአዲስ ኪዳን የተጠቀሰ ቃል ነው። ክርስቶስ ለደቀ መዛሙርቱ በተደጋጋሚ ትግሉ ወጸልዩ እስመ የተአምሩ ሰዓታዊ ዕለታ በአይ ሰዓት ይመጽ እግዚእክሙ፣ ትግሉ ወጸልዩ ምስሌ፣ ንቁ፣ ነቅታችሁ ጸልዩ፣ ጌታችሁ የሚመጣበትን ሰዓት አታውቋትምና እያለ በተደጋጋሚ ተናግሯል። ሐዋርያው ቅዱስ ጳውሎስ ደግሞ ቅዱስ ጴጥሮስን ንቁ የምትለዋን ቃል በተደጋጋሚ ይጠቀማታል። ለምንድን ነው?
ክርስትና የእንቅልፍ ሃይማኖት፣ የመተኛት ሃይማኖት አይደለም። ክርስትና የሙታን ሃይማኖት አይደለም። ይሄ ማለት ምን ማለት ነው? የሞቱት ሃይማኖት የላቸውም ማለት አይደለም። ልቡናቸው የሞተ የዛለ የበደለ የቀዘቀዘ ሰዎች ሃይማኖት አይደለም። ክርስትና በእሳት ውስጥ ማለት ነው። ክርስትና በእሳት ውስጥ ያለ የጋለ ብረትነት ነው። ለዚያ እኮ ነው ባለራእይ ዮሐንስ ወደ ሰሜርኔሱ አለቃ አንድ መልእክት ላካለው። ምን የሚል? ጌታን ነው እንግዲህ ሰባቱ የወርቅ መቅረዞች በፊቱ የሚቀጣጠሉለት ያለው የነበረው፣ እንደገናም ደግሞ ወደዚህ ዓለም ሰው ለመሆን የመጣው የተነሳው ያረገው ደግሞም የሚመጣው አልፋ ኦሜጋ መጀመሪያውና መጨረሻው እርሱ ለአብያተ ክርስቲያናት እንዲህ ይላል። ማን? መንፈስ ቅዱስ። ያ ጌታ ሞትን ድል አድርጎ የተነሳው ጌታ እንዲህ አለ። ምን አለ? ለሰሜርኔሱ አለቃ እንዲህ ብለህ ጻፍለት፣ እንዲህ ብለህ ጻፍለት። እኔ አለ መርጬ ነበር፣ አክብሬ ነበር፣ ድሮም ጥሩ ነበርክ፣ ፍቅርም ነበረ። አሁን ግን ሕያው አንተ ሙት ነህ። ሙት አንተ ሕያው ስምህ ብቻ ሕያው ነው። የሚገርመው በቅዱስ ሚካኤል ስም ሚካኤል የሚል ነበረ ስሙና ስሙ የሕያው ስም ነው። እርሱ ግን በስራው ሞቷልና አንተ ሞተሃል። ነገር ግን ደግሞ በጎን ጥቂት ለእኔ ፍቅር አለ። አሁን ተመልከቱት። ጨርሰ አልወረድህም፣ አልበደልህም፣ ጥቂት እወድሃለሁ ትላለህ። እንደገና ደግሞ በደንብ ትኩስ አልሆንህም። ምን ሆነሃል? ለብ ብለሃልና ልትፋ ነው በለው። ለብ ብለሃልና ልትፋ ነው በለው ይሆናል። ስለዚህ ክርስትና የለብተኞች የይሁንተኞች የዝምተኞች ሃይማኖት አይደለም። ዝም ቢባል እንኳን መቼ ቦታና ጊዜ አለው። መታገስ ሌላ ጉዳይ ነው። መደንዘዝ ግን አስቸጋሪ ነው። ስለዚህ ንቁ። በኤፌሶን መልእክቱም አሁንም በተደጋጋሚ ኤፌሶን 5:14 ላይ እንዲህ ይላል፣ ንቃ አንተ ዘትነውም ወተንሥእ እሙታን እስመ ክርስቶስ ያበርህ ለከ። አንተ የተኛህ ንቃ፣ ከሙታንም ተለይተህ ተነስ፣ ከሙታንም ተለይተህ ተነስ፣ ክርስቶስም ያበራልሃል። ተመልከቱት። ንቃ፣ አንተ የተኛህ ንቃ። በምን የተኛህ? በሃይማኖትም የተኛህ። በምን የተኛህ? በስነ ምግባር ጉድለት የተኛህ። ንቃ፣ ክርስቶስም ያበራልሃል። ከሙታን ተለይተህ ተነስ። ይህን ቃል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ተናግሮታል። ህድጎሙ ለሙታን ይቅበሩ ሙታኔሆሙ። ሙታን ሙታንን ይቅበሩ፣ ከዚያ ተዋቸው፣ አንተ ግን ተነሳ። አሁን ተመልከቱት። ከሙታን ተለይተህ ተነስ ማለት ምን ማለት ነው? ከተቀበሩት በመቃብር ውስጥ ካሉት ማለት ነው አይደለም። ወኔ ከከዳቸው ልባቸው ከሞተባቸው ሰዎች ተለይ ማለት ነው። ከእግዚአብሔር ብርሃንነት የተለዩ በጨለማ ውስጥ የተዋጡ የተኙ ያንቀላፉ። ተመልከቱት። ክርስቶስ ብርሃን ነው። እስመ እግዚአብሔር ብርሃን ውእቱ ወአልቦ ጽልመት ውስተ መክፈልታቱ እስመ ጸዳለ ስብሐት ዘይሰርቅ እምኔሁ ኢይትጋባ ወኢየዐርብ ለዝሉሁ። ከእርሱ የሚወጣ ብርሃን የማይጠፋ ለዘላለም ብርሃን ነው። ደግሞ ክርስቶስ ብርሃናዊ ሳይሆን ራሱ ብርሃን ነው። ተመልከቱት። ክርስቶስ አንድ ቃል ያዙ። መጽሐፍ ስለ እግዚአብሔር ሲናገር በዘር ነው የሚናገረው። ዘመድ ዘር የሚባላል በዘመድሳችን። ብርሃናዊ ማለት ለመላእክት የሚቀጸል ነው፣ ለቅዱሳን የሚቀጸል ነው፣ ለሐዋርያት የሚቀጸል ነው። የክርስቶስን ብርሃን የእግዚአብሔርን ብርሃን የሚገልጡ የሚያበሩ መቅረዞች ማለት ነው። ክርስቶስን ግን እስመ እግዚአብሔር ብርሃን ውእቱ፣ እግዚአብሔር ራሱ ብርሃን ነውና ዘር ነው ብርሃን። ደግሞስ ተመልከቱት። አሁን ቅዱስ ዮሐንስ ደግሞ በመልእክቱ ምን አለ? አንደኛ ዮሐንስ ምዕራፍ 3 ላይ እስመ እግዚአብሔር ፍቅር ውእቱ፣ ፍቁር አይደለም የሚለው እግዚአብሔር የተወደደ ወዳጅ ባይኖር የሚጠላ
ወዳጅ አንዱን የሚወድ አንዱን የሚጠላ አምላክ አይደለም። ራሱ ባህሪ እግዚአብሔር ፍቅር ነው። ተመልከቱት፣ እግዚአብሔር በባህሪ ፍቅር ነው፣ ብርሃን ነው። ታዲያ ይሄ ብርሃን በልቡናቸው ሲቀረጽ ጨለማ ይወገዳል። ከጨለማው ያልወጡት ሰዎች ከብርሃኑ ፈቀቅ ያሉት ደግሞ በጨለማ እንቅልፍ እንጂ መንቃት የለም። ስለዚህ በኃጢአት ጨለማ የተኛችሁ፣ በኃጢአት ድቅድቅ ጨለማ የተሸፈናችሁ ንቁ፣ ከሙታንም ተለይታችሁ ተነሱ ይላል ለናበራችሁ። ስለዚህ መንቃት ማለት ማለት ነው ለሚለው ቀጥሎ የተረጉመዋል። በሃይማኖት ቁሙ። አሁን ተመልከቱት። መንቃት አንድ የዘላለም ቅዱስ ጳውሎስ አሁን በኤፌሶን 4:5 ላይ አሐዱ እግዚአብሔር ወአሐዱ ሃይማኖት ወአሐቲ ጥምቀት፣ አንድ ጌታ አለን፣ ደግሞስ አንድ ሃይማኖት፣ ቀጥሎስ አንዲት ጥምቀት አለች ብሎ የተናገረላትን ያችን ሃይማኖት መያዝ። ያመነ ይድናል፣ የተጠመቀ ይድናል፣ ሥጋውን የበላ ደሙን የጠጣ የዘላለም ሕይወት አለው ብሎ ማመን መንቃት ይባላል። ከኃጢአት ማደንዘዣ ተለይቶ መንቃት፣ ሰይጣን ከወዳው የኃጢአት ማደንዘዣ፣ ሰይጣን ከወዳው ከዝለት ማደንዘዣ ተለይቶ መንቃት፣ በሃይማኖት መቆም፣ በሃይማኖት መጽናት፣ ይሄ መንቃት ይባላል። ሌላው አሁን የቆሮንቶስን ክርስቲያኖች ንቁ የሚላቸው ምንድን ነው? በሌላ በኤፌሶን መልእክት አሁን በጠቀስኩላችሁ በተለይ እስመ እኩያት የሚመጡት ዘመናት ወሮቹ፣ ቀናቱ፣ ዓመታቱ ክፉዎች ናቸውና ንቁ ዘመኑን ዋጁ። መጪው ክፉ ነው። ምን ነው ለቆሮንቶስ ክርስቲያኖች ብቻ የሚያገለግል ቃል አይደለም፣ ግን እንመለስበታለን። ስለዚህ ንቁ፣ በሃይማኖታችሁ በሃይማኖት ቁሙ። ይሄን ነቢዩ ኤርምያስ በትንቢተ ኤርምያስ ምዕራፍ 6:16 ላይ እንዲህ ይላል፣ ቁሙ ውስተ ፍናው ወተሰአሉ አይ ፍኖት ሰናይት እንደ ታበጽሕ ሕይወት፣ ወደ ዘለዓለም ሕይወት የምታደርሰዋ የቀደመችቱ መንገድ መልካሚቱ መንገድ የትኛዋ እንደሆነች ጠይቁ፣ ከዚያም ካወቃችኋት በኋላ በዚያች ሃይማኖት ጸንታችሁ ኑሩ ይላል። እኔና እናንተ ክርስቲያኖች ሃይማኖታችንን የተቀበልነው ከራሱ ከክርስቶስ ከራሱ ከእግዚአብሔር ስለሆነ ንጽሕትና የቀናች የጸናች አንዲት ሃይማኖት ያለችን። ችግሩ የኔና የእናንተ ሌላ እያቀላቀሉበት ነው ለቆሮንቶስ ክርስቲያኖች። እርሱም በኋላ እናያለን። ለማንኛውም የቆሮንቶስን ክርስቲያኖች ግን ምን አላቸው? ወደ ክርስቶስ ከመጣችሁ በኋላ ወደ ጣዖት መሄድ አስፈላጊ አይደለም። ወደ ብርሃን ከመጣችሁ በኋላ ወደ ጨለማ መመለስ አስፈላጊ አይደለም። ወደ ዘለዓለም ሕይወት ከተሻገራችሁ በኋላ ወደ ሞት አትጓዙ። እንዴት የእግዚአብሔር አካል የሆነ ሰውነታችሁን የዝሙት ቤት ታደርጉታላችሁ? ትነስእዎ ለአሐዱ አካለ ክርስቶስ ወትሬስይዎ አባለ ዘማ። ያን ንጹሕ ያን ዓለምን የቀደሰው የእግዚአብሔርን ሥጋ አካላችሁን እንዴት የዝሙት መናኸሪያ ታደርጉታላችሁ? ስለዚህ በሃይማኖታችሁ ቁሙ፣ ንቁ፣ ደግሞስ ታገሱ። ተመልከቱት። ብርሃንና ጨለማ ኅብረት ስለሌላቸው በሃይማኖታችሁ ጸንታችሁ ስትኖሩ መከራ አለባችሁ። ቅድም በዓለም ሳላችሁ መከራ አለባችሁ ሲባል ነበር። በዓለም ሳላችሁ መከራ ስላለባችሁ ተመልከቱ። ክርስቲያኖች መከራ የሚበዛባቸው ለምንድን ነው ካላችሁ፣ የመከራው አበጋዝ ዲያብሎስን ስለማይወዱት ነው። ክርስቲያኖች በዓለም ላይ ስፍራና ቦታ የሚያጡት የሚገደሉት፣ ደማቸው የሚፈሰው ለምንድን ነው ካላችሁ፣ አንድም በሰይጣን ሴራ ነው፣ ሌላኛው በራሳቸው ዝለት ነው፣ በራሳቸው ባለመንቃት ነው። ስለዚህ ተመልከቱት፣ ቅዱስ ጳውሎስ በቆሮንቶስ ያሉትን ደጋጎቹን ክርስቲያኖች መከራ ስለሚያጸኑባቸው እንዲህ አላቸው፣ ታገሱ። በቃ የቆሮንቶስ ክርስቲያኖች ባለሀብቶች ናቸው፣ ቀብጠው ያደጉ ናቸው፣ መከራ ይንካን ባዮች ናቸው።
እንኳን ዱላ አልፎባቸው እንኳን ሰይፍና የጦር መሳሪያ መጥቶባቸው አንዱ ቢናገራቸው ሁለት የሚመልሱ ናቸው። ሰው በነገራችን ላይ በሀብትም በጉልበትም በእውቀትም ፈርጣማ ነኝ ብሎ ካሰበ ለማን ደንታ አይኖረውም፣ እግዚአብሔርንም ጭምር አይፈራም። እና የሚመልሱት ምላሽ የሚያደርጉት መደባደብ፣ መነታረክ፣ መጨቃጨቅ ይሄ ቅዱስ ጳውሎስን ስላሳዘነው ምን አላቸው? ታገሱ እስመ ክርስቶስ ራሱ የእናንተ አምላክ ያ ንጹሕ ኃጢአት የሌለበት ያ የሚቸግረው የሌለ ባለጸጋ እስመ እግዚአብሔር ባዕርቱ ወየአክል ለኩልም እግዚአብሔር ባለጸጋ ነው ለሁሉም ይበቃል ተብሎ የተነገረለት በእጁ በደጅ የሆነ አምላክ እርሱ ምን ብለዋል? እንዘንጽሔልዎ ሕፃን ሲሰድቡት አልሰደባቸውም፣ መከራ ሲያጸኑበት በሚስማር ሲወጉት እንደው ላጥፋቸው አላለም። ስለዚህ ክርስቶስን ምሰሉት። ሲጀምርም ይላል በኤፌሶን መልእክቱ ምዕራፍ 5 ቁጥር 1 ላይ እናንተ ግን እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ ይላል። ተመልከቱት፣ ግለሰቦችን የምትከተሉ አላለም፣ እግዚአብሔርን የምትከተሉ ሰዎች ሁኑ። ዓለም የተቸገረችው ሀገራችን ቤተክርስቲያናችን የተቸገረችው ግለሰብ ተከታዮች ሆነው ነው አብዛኛዎቹ። ሰው ሰውን ይከተላል። ሰው ከእግዚአብሔር ይልቅ ዘመዱ እንዳይነካበት ይፈልጋል። ሰው ከእግዚአብሔር ክብር ይልቅ የራሱ ክብር እንዳይነካ ይጥራል። ተመልከቱት፣ ስለ ራሱ ዝና ይጨነቃል፣ ስለ ቤተ መቅደሱ ክብር አይጨነቅም። ስለ ራሱ ሹመት፣ ስለ ራሱ ስልጣን፣ ስለ ራሱ ሀብትና ዝና ይጨነቃል። ስለ መንጋው መበተን፣ ስለ ምዕመናን መሞት አይጨነቅም። እሱ የእሱ ጉዳይ አይደለም። የበጎቹን ጠጉር ይሸልታል። በዚህ በትንቢተ ሕዝቅኤል ምዕራፍ 34 ላይ ከመዝ በሎሙ ወልደ እጓለ እመሕያው ለኖሎተ እስራኤል፣ አንተ የሰው ልጅ ሕዝቅኤል ሆይ የእስራኤልን እረኞች ነገሥታቱን፣ እረኞች ሦስት ናቸው። ነገሥታት አሉ፣ ካህናት አሉ፣ ነቢያት አሉ። ስለዚህ የእስራኤልን እረኞች ነገሥታቱን፣ የእስራኤልን እረኞች ካህናቱን፣ የእስራኤልን እረኞች ነቢያቱን እንዲህ በላቸው፣ የበጎችን ጠጉራቸውን ትሸልታላችሁ፣ ልብስ አድርጋችሁ ትለብሱታላችሁ። ቆዳቸውን ልብስ አድርጋችሁ ትለብሱታል፣ ሥጋቸውን ትበላላችሁ። በጎቹን ግን አውሬ ሲበላቸው ዝም ትላላችሁ። ስለዚህ በእናንተ ላይ በመቅሰፍት እመጣባችኋለሁ ይላል የሰራዊት ጌታ እግዚአብሔር በላቸው አለ። አሁን ይሄ ነው እንግዲህ ቅዱስ ጳውሎስንም ያሳስበው በዓለም ላይ ያሉ እረኞች የተባሉት ምናልባት ላያዝኑ ስለሚችሉ ጨካኞችም ሊሆኑ ስለሚችሉ እንደ እግዚአብሔር ቸሮች ስላይደሉ ታገሱ፣ መከራ እንኳን ሊመጣላቸው። ተመልከቱት፣ አሁን የምዕመናንን የሕዝቡን ነገሥታቱ ግብራቸውን ያስገብራሉ፣ ይበላሉ። የሕዝቡ ሞት ግን አያሳዝናቸውም። የሕዝቡ ንጹሕ ደም ሲፈስ ግን አያሳዝናቸውም። ሁሉም ወንበዴ ሆነ፣ ሁሉም ዘራፊ ሆነ፣ ሁሉም ሽፍታ ሆነ። በቤተ ክህነቱም በተመሳሳይ አስራቱን ይበላል፣ ይቀበላል። የምዕመናን ሞት ግን ጉዳይ አይደለም። እነርሱ ወንጌልን ተማሩ አልተማሩ ጉዳይ አይደለም። እነዚህን እረኞች አለሁባችሁ ይላል የሰራዊት ጌታ እግዚአብሔር። ሕዝቅኤልን እንዲህ ነው እመጣባችኋለሁ፣ እመጣባችኋለሁ። እንዲያውም ራእይ ላይ ምንድን ነው የሚለው? ወአንቀለቅላ ለማኅቶትከ መቅረዝን ካንተ ወስዳታለሁ፣ አነዋውጻታለሁ ይላል። መቅረዝ ማለት ነፍስህን እለያታለሁ ማለት ነው። ኃላፊነትን ካልተጠበቀ እና ምን አለ ቅዱስ ጳውሎስ? እረኞቹ ላይጠብቋችሁ ስለሚችሉ አለ እናንተ ምዕመናን መከራውን ታገሱ ባካችኋል። ደግሞም ጎልምሱ። ክርስትና የማደግ ሃይማኖት ነው፣ ቁልቁል የመሄድ አይደለም። ወደ ላይ ክርስቶስን እየተከተሉ መሄድ ነው። እንከሰ ኢንወርድ ታሕተ አላ ንተለወ ለዘፈጠረነ። እንግዲህ ወደ ታች መውረድ ቀርቷል። ወደ ሲኦል መወርወር ቀርቷል። ቁልቁል ንግድ የሚባለው ቀርቷል። ታዲያስ ወደ ላይ ያረገውን የሰማያትን ፈጣሪ እግዚአብሔርን ተከትሎ ወደ ላይ መጓዝ ነው። ላዕለ ይኩን ህሊናክሙ፣ ህሊናችሁ ከላይ ይሁን።
በሰማይ ይሁን እስመ ሀበሃሎ መዝገብክሙ ብዬ የልብክሙ ብሏል ክርስቶስም። መዝገባችሁን በሰማይ አድርጓል። ምክንያቱም ድልባችሁ ካለበት ከዚያ ልባችሁ ይኖራልና። ስለዚህ ወደ ሰማይ ተመልከቱ ያለው ምን ማለት ነው? በክርስትናችሁ ደጉ። ክርስትና በነገራችን ላይ እኛም በሃይማኖተ ሰብእ ያለን ሰዎች ነው። ከወጣኒነት እንኳን አልደረስንም እንጂ ስንደርስ ተመልከቱት። መጀመሪያ መላእክትን እናያለን። ከመላእክት ቀጥሎ ግርማ ሌሎች ፍጥረታት እናያለን። ከዚያ መላእክትን እናያለን ረቂቃኑ፣ ከእነርሱ የረቀቀውን እግዚአብሔርን እናየዋለን። በመጨረሻ የእግዚአብሔር ብርሃን በልቡናችን ተስሎ ጨለማ ከቶ ይወገዳል። እንዲያውም በክርስትናቸው ያደጉ ሁለት መናንያን አበው ያደረጉት ታሪክ በጣም ይደንቀኛል። ኢሳይያስ የተናገረውን ሲተረጉሙ ሊቃውንቱ እንዲህ አሉ። ትንቢተ ኢሳይያስ ምዕራፍ 60 ላይ እንዲህ ይላል፣ አብርሂ አብርሂ ጽዮን እያለ ከሄደ በኋላ መጨረሻ ምን ይላል? አኮ እንከ ዘያበርህ ለኪ ፀሐይ ወአኮ መዓልተ ወአኮ እንከ ወር ዘያበርህ ለኪ ሌሊተ። እነሆ ፀሐይ በቀን የሚያበራልሽ አይደለም፣ ጨረቃም በሌሊት የሚያስፈልግሽ አይደለም። ዳእሙ ለሊሁ እግዚአብሔር ውእቱ ብርሃንኪ ይላል። ለዘለዓለሙ ብርሃንሽ ራሱ እግዚአብሔር ነው፣ በሮችሽ አይዘጉም ራሱ እና ያን ሲተረጉሙ ያተረጎሙት አንድ ሀተት አለ በመጽሐፈ መነኮሳት ያለ ቃል ነው። ሁለቱ መነኮሳት በተጋድሎ በክርስትናቸው ጠንክረው በጾም በጸሎት ሲኖሩ አንዱ ባህታዊ እጅግ በቃና ወደ ምዕራብ ዙሮ ይሰግዳል። ወደ ምዕራብ ዙሮ ሲሰግድ አንደኛው አንተ ፀሐይ እኮ የምትወጣ በምስራቅ